ፕሪሚየር ሊግ 16ኛ ሳምንት ላይ ደርሷል። ታዲያ ዙሩ ተጧጡፏል። የፕሪሚየር ሊጉ ባለቤቶች የ2020 ጊዜ ባለቤት የሆኑት ሊቨርፑልና ማንቸስተር ዩናይትድ ለ21ኛ ጊዜ ለማሳካት እየተገደረደሩ ይገኛሉ። ታዲያ ያለፉትን 4 ዓመታት የሁለተኛ ደረጃን እየተቀበለ የሚገኘው የአርሰናል ቡድን በቻምፒየንስ ሊግ መድረክም በፕሪሚየር ሊግም የቴብሉ አናት ላይ ይገኛል። ታዲያ ሩጫውን አጠናክሮ የመጨረሻው ሪባል ላይ ይደርሳል ወይስ የሚለው ተጠባቂ ነው። ማነውስ የፕሪሚየር ሊጉ ትክክለኛ የአርሰናል ተፎካካሪ? ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን፣ የምትገኙት በድንቅ አዲስ ነው ንስር ስፖርት። ንስር ስፖርት ላይ ትገኛላችሁ። ከፍ ብላችሁ ከደመና በላይ ተወዳጁ የፕሪሚየር ሊግ ጨዋታዎች ነው አሁንም እየቀጠሉ ይገኛሉ። ተወዳጁ እንግሊዝ ፕሪሚየር ሊግ 16ኛ ሳምንት ላይ ደርሷል። 16ኛ ሳምንት ሲደርስ በ38ኛ ሳምንት ታዲያ 50% ለመድረስ 3 ጨዋታዎችን እድሜ ብቻ ነው የሚያስተናግደው። ታዲያ ዘንድሮ የሚለየው ቦክሲንግ ዴይ የለም። ቦክሲንግ ዴይ ስለሌለ የማንቸስተርና የኒውካስትል ዩናይትድ ፍልሚያ ብቻ ነው የሚጠበቀው በዲሴምበር 26። ታዲያ ቦክሲንግ ዴይን ያጣው የቶርናመንት 2 የቶርናመንት ጨዋታዎችን የሚያስተናግደው 2026 አንዱ የአፍኮን የአፍሪካ ዋንጫ ሲሆን ሁለተኛው ደግሞ ጁን ላይ የሚጀምረው የዓለም ዋንጫ ይሆናል። ታዲያ ለነዚህ ቶርናመንቶች ሲል ፊፋ የቦክሲንግ ዴይን አስቀርቷል። የእንግሊዝ ፕሪሚየር ሊግ ፊክስቸሩን እያስተካከለ የመጣበትን ኮንዲሽን እየተመለከትን ነው። ታዲያ ሀያላኖቹ ለ21ኛ ጊዜ አንስቶ ከፍተኛ ሪከርድን ለመስበር ጥረት ያደርጋሉ ወይስ የሚለውም ተጠባቂ ነው። የፕሪሚየር ሊጉን የደረጃ ሰንጠረዥ ወገብ ላይ የደረሱ እየተመለሱ የሚገኙት ሊቨርፑልና ማንቸስተር ዩናይትድ አስተማማኝ አቋም አላቸው ለማለት እጅግ የሚከብድ ጊዜ ላይ ይገኛሉ። ታዲያ ትክክለኛው የሰሜን ለንደኑን የአርሰናልን የቀያዮችን ለንደን ሬድ የሚሉትን ዘገነርሶቹን ትክክለኛ ተፎካካሪ ማን ነው? በአውሮፓ ቻምፒየንስ ሊጉም በፕሪሚየር ሊጉም እየተፎካከረ ሲሆን እየመራ ይገኛል፣ አናት ላይ ይገኛል። ታዲያ እንደ ሀገራችን አትሌቶች ዙሩን እየመራ እስከ መጨረሻው ያሸንፋል ወይስ ደግሞ እንደ ቻይና አትሌቶች ዙሩን ከመሩ በኋላ የመጨረሻው ላይ እንደ ዩዜን ቦልት ስፕሪት አድርገው ትንፋሽ ሰብስበው የሚወጡ አትሌቶች ወይም ክለቦች ሊኖሩ ይችላሉ? እስከ መጨረሻው ሪባን ደርሶ የመጨረሻውን የፕሪሚየር ሊግ ዋንጫ ለማንሳት 3 ተከታታይ ሲዝኖችን ለሁለተኛ ደረጃ ደርሷል። የመጨረሻ ጨዋታዎችን በተለይ ተጠባቂ የሚባሉ የፕሪሚየር ሊግ ጨዋታዎች ላይ እጅ ሲሰጥ ተመልክተናል። ባለፈውም የፕሪሚየር ሊግ ዋንጫን እንዲያጣ ካደረጉት መካከል ማርቲኔዝ እና የኡናይ ኤምሬ ጥምረት የአስቶን ቪላ ቡድን ነጥብ አስጥሏቸዋል። ታዲያ ዘንድሮም ወሳኝ ነጥቦች ከሚባሉት አንዱ 3 ነጥቦችን እንዲያጣ ያደረገው የኡናይ ኤምሬና እንዲሁም የማርቲኔዝ ጥምረት ወይም የዲቡ ጥምረት ነጥብ አስጥሎታል። ቀጣይስ ተጠባቂ ጨዋታዎችን በምን መልኩ ይፈጽማቸዋል? የማንቸስተር ሲቲ ቡድን ከፊት ለፊት ሻርክ የሆነ የጎል አግቢዎች የሚገኙበት ሲሆን እንዲሁም ኤርሊንግ ብራውት ሃላንድ እስከ 2034 ድረስ እድሜ ልኩን የሚያቆየው የሚመስል ኮንትራት ከፈረመ በኋላ በተከታታይ ግቦችን እያስቆጠረ ይገኛል። ከግቦች ባሻገር የልጁ እንቅስቃሴ እጅግ እየተለየ ይገኛል። ትክክለኛ ተፎካካሪው ማን ነው? ማንቸስተር ሲቲ በቻምፒየንስ ሊጉም እየተመለሰ ይመስላል። የሎስ ብላንኮቹን በሳንቲያጎ በርናቦ ድል ተቀናጅቶ ተመልሷል። ታዲያ በዚህ በቻምፒየንስ ሊግ መድረክ 4 የሚያክሉ የፔፒስታ የሚባሉ አሰልጣኞች ይገኙበታል። ከነዛም መካከል ቪንሴንት ኮምፓኒ፣ ዣቪ አሎንሶ፣ ኤንዞ ማሬስካ የመሳሰሉ አሰልጣኞች ፔፒስታዎች ናቸው። ታዲያ ፔፒስታዎች በቻምፒየንስ ሊግም በፕሪሚየር ሊግም ፔፕ ጋርዲዮላን ይፎካከሩታል። በፕሪሚየር ሊጉ ከስሩ ያበቀለው ሚካኤል አርቴታ ለ2 ተከታታይ ዓመታትን ሁለተኛ ደረጃ እንዲጨርስ አድርጎታል። 3ኛው ዓመት ላይ የአርነ ስሎት ቡድን ሳይጠበቅ ዋንጫውን ከፍ አድርጎ ማንሳት ይችላል። ታዲያ ዘንድሮስ ለ3ኛ ጊዜ በተከታታይ በሁለተኛ ደረጃ ያስጨርሷል ወይስ ደግሞ ሚካኤል አርቴታ ሌላ ልምድ ይዘው ይገኛሉ? ዘንድሮ ወደ ፍጹምነት ተጠጋ የሚባለው የተከላካይ ስፍራው አርሰናል እየተጎዳበት ይገኛል።
ይገኛል። ታዲያ ከሴንተር ባኮቹ ሁነኛ 4 ሴንተር ባኮች አሉት የሚባሉለት አርሰናል ቡድን ዊሊያም ሳሊባ፣ ጋብሪኤል ማጋሌዥ እንዲሁም ማስኩዌራ ጉዳት ላይ ይገኛሉ። ብቸኛው ከቋሚ አሰላለፍ ውስጥ የምታገኙ ሴንተር ባክ ሂንካፒዮ ብቻ ይገኝበታል። ባለፈው ቲምበርንም ወደ ቻምፒየንስ ሊግ ይዘውት አልሄዱም። ታዲያ ይህ ትርምስ የፕሪሚየር ሊጉን ዋንጫ እንዲያጣው ያደርገው ይሆን? ይህ ተጠባቂ ነው። ታዲያ ጋቢ ወይም ደግሞ ጋብሪኤል ጀሱስ እየተመለሰ ይሆናል። ባለፈው ዓመት በኤፍኤ ካፕ ጨዋታ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ከተጎዳ በኋላ በሲዝን አልተመለከት ነው። አሁን ወይ አጥቂ መስመሩን ከጆኮሬስ ጋር የሚያጠናክሩት ይሆናል። አርሰናል በተከላካይ ስፍራ ላይ ቲምበርን፣ ዋይትን፣ ሂንካፒዮን በአማራጭነት የያዝ ይሆናል። ነገር ግን የጋብሪኤል ማጋሌዥ እና የሳሊባን ጥምረት መቼም ሊያገኘው አይችልም። ታዲያ ቼልሲስ የኤንዞ ማሬስካው ቡድን ሌላኛው ፔፒስታ የሚባለው ቡድን ነው። ይህ ቡድን ለፕሪሚየር ሊጉስ ይፎካከራል ወይ? አርሰናል ጋር አቻ ከወጣ በኋላ አንድ ሽንፈት አንድ አቻን አስተናግዷል። በቻምፒየንስ ሊጉም ተሸንፏል። ወጣ ገባ የሚባል አቋምን የያዘው የኤንዞ ማሬስካው የቼልሲ ቡድን ወይም ለንደን ሰማያዊ ነች የሚለው ሁሉንም የዓለማችን ዋንጫ ሰብስቦ የያዘው ቼልሲ በፕሪሚየር ሊጉ ትክክለኛ ተፎካካሪ ነው ወይ? ፔፕ ጋርዲዮላ ቀስ እያለ የነጥብ ልዩነትን ለሁለት አድርጎ አጥቦታል። አርሰናልስ ዘንድሮ የሚጠበቅ ነው ወይስ ደግሞ በስተመጨረሻ እንደ ዩዜን ቦልት ፔፕ ጋርዲዮላ ሊያመልጥ ይችላል የሚለው ተጠባቂ ነው። 16ኛ ሳምንት ጨዋታዎችን እንመልከት። አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እንደምትቆዩ ምንም ጥርጥር የለንም። አድማጭ ተመልካቾቻችን ታዲያ በቅዳሜ የሚደረጉ ጨዋታዎች ላይ ባልተለመደ መልኩ በምሳ ሰዓት የሚደረጉ ጨዋታዎች አይኖርም። ሊቨርፑል ከብራይተን ሆቭ አልቢዮን ጨዋታውን ያደርጋል። አርነ ስሎት ትኩሳት ላይ ይገኛል። በተለይ የመሐመድ ሳላ ጋዜጣዊ መግለጫ ከተናገረ በኋላ ከጨዋታ በኋላ የተናገረው ጋዜጣዊ ቃለ ምልልስ በኋላ መሐመድ ሳላ የሊቨርፑል ቤት ማናጀሮችን እንዲሁም ደግሞ የአርነ ስሎትን ቦታ አናግቶታል። ወደ አፍሪካ ዋንጫ የሚያቀና ሲሆን ወደ ቻምፒየንስ ሊግ ስብስብ አብሮት ይዞት አልሄደም። በፕሪሚየር ሊጉ በተደጋጋሚ ቤንች አድርጎታል። መሐመድ ሳላ ቀደም እንደተናገረው ከሆነ በሊቨርፑል ቤት ከጄራርድ ቀጥሎ ልታነሱኝ የምትችሉት ብቸኛው ሌጀንድ እኔ ነኝ ሲል ተናግሯል። ታዲያ በቃሉ መሰረት ሽኝቱ ያምራል ወይስ ደግሞ ጁን ላይ የሳውዲ አረቢያ ክለቦች እንዳነፈነፉት ይወስዱታል የሚለው ተጠባቂ ነው የሚሆነው። ሊቨርፑል በጆሮ ደግፍ ላይ እንቅርት እንደሚሉት የመሐመድ ሳላ ማክረፍ ሌላ ችግር ይዞ ይመጣል ተብሎ ይታሰባል። የአርነ ስሎት ቡድን ዘንድሮ ከ2023ቱ የቼልሲ ቡድን በኋላ 400 ሚሊዮን ዩሮን የተዳፈረ ብቸኛው ቡድን ነው ተብሎ ተመዝግቧል። ታዲያ የፍሎረን ዊርትስ እና እንዲሁም ደግሞ የአይሳክ ሪከርድ ፊርማ ቡድኑን አንገዳግዶታል ሲሉ የተናገሩም አሉ። በባለፈው ዓመት ዋንጫውን ከፍ አድርጎ ሲያነሳ በጀርገን ክሎፕ ቡድን ሻዶ ላይ ተቀምጦ የጀርገን ክሎፕ ምክትል አሰልጣኝ ነው እንጂ ዋናውን የራሱን ኬሚስትሪ አልሰራም ተብሎ እየተነገረለት ይገኛል። ታዲያ ዘንድሮ የባለፈውን ቲም አፈራርሶ ወይም ደግሞ ከሪትም አስወጥቶ በተለይ ደግሞ በሽያጮቹ ሉዊስ ዲያዝ እንዲሁም ደግሞ ነፍሲ ማርና ዲያጎ ጆታ ኑኔዝን ያጣበት ኮንዲሽን ተመልክተናል። አንዳንድ ውሳኔዎች ደግሞ እጅግ ያስፈራሉ። ምክንያቱም ፌዴሪኮ ቼዛ ለ5 ጨዋታዎች እንኳን 5 ጨዋታዎች ሳያደርግ የሜዳሊያ አይሰጠውም ተብሎ ያኔ መሰለ ክህሎቱን እያሳየ ቤንች አድርጎት ነበረ። ይህ ሌላኛው የውሳኔ ችግር ሲሆን ሁጎ ኤኪቲኬ በወጣትነት አታሎት ከመጀመሪያ ቢጫ ካርድ ባለማስታወሱ ምክንያት ቲሸርቱን በማውለቁ ቀይ ካርድ ካየ በኋላ ስቱፒድ በማለት ለጋዜጠኞች በመናገሩ ልጁ አኩርፎ ከጎል ርቆ ይገኛል። አንዳንድ ውሳኔዎቹ እጅግ አስቸጋሪዎች ናቸው። አድማጭ ተመልካቾቻችን ታዲያ ከብራይተን ሆቭ አልቢዮን ቡድን ጋር ሃርዝለር የፕሪሚየር ሊግ ወጣት ከሆነው አሰልጣኝ ጋር ይገናኛል። ምን እንጠብቅ የሚለው በጣም ተጠባቂ ነው። ቼልሲ ከዴቪድ ሞይሱ ኤቨርተን ጋር የሚገናኝ ሲሆን ቼልሲ ወደ አሸናፊ መድረኩ ይመለሳል ወይስ ደግሞ ዴቪድ ሞይስ እጅግ ጠጣር ሶሊድ የሆነ የመከላከል ስፍራ ያለው ነው ያንን አስከፍተው ቻምፒዮን ለመሆን ጥረት ያደርጋሉ። ሌላኛው ተጠባቂ ጨዋታ በፕሪሚየር ሊጉ እጅግ ዘ ወርስት አቋም ያለው ወልቨርሃምፕተን
በኤሚሬትስ የሚያቀና ሲሆን አርሰናልን የሚገጥም ይሆናል። በባለፈው ከ5 ጨዋታ በኋላ ማንቸስተር ጨዋታ በኋላ አንድ ግብ አስቆጥረው በማንቸስተር ዩናይትድ ላይ ጎል አካውንታቸውን የከፈቱት ሞይሉክስ ላይ ወልቨርሃምፕተኖች በ15 ጨዋታ ምንም ጨዋታ አላሸነፉም። ሁለታቸዎች ወጥተው መሰብሰብ ከነበረባቸው 45 ነጥብ 2 ነጥብ ብቻ ሰብስበው የሊጉ የሰንጠረዥ መጨረሻ ላይ ይገኛሉ። ታዲያ በዚህ ሁኔታ ከቀጠሉ ኮቨንተሪ ሲቲ 2007-2008 ላይ የያዘውን ሪከርድ የ11 ነጥብ ሪከርድ ቀድሞ ሊሰብሩ ይችላሉ ተብሎ ይታሰባል። ይሄ ዘ ወርስት ሪከርድ ነው። ፔሬራን አባረዋል። ኤድዋርድ ዘንድሮ እየመራው ይገኛል። አርሰናል ታዲያ እዚህ ጋር ነው የሚጠበቀው። ምክንያቱም በሊጉ እጅግ አስቸጋሪ አቋም ላይ የሚገኘውን ቡድን ይገጥማል። ኤክስፔክት ሲደረግ እጅግ የተቸገረ የሚገኘው አርሰናል ወልቨርሃምፕተንን ማሸነፍ ሳይሆን ከጎል ነፃ ሆኖ በክሊን ሺት ይጨርሳል ወይስ የሚለው ተጠባቂ ነው። ዕለተ ሰንበት ላይ የሚደረጉ ጨዋታዎች መካከል ሌላኛው ተጠባቂ ጨዋታ አርሰናልን ነጥብ ያስጣለው አስቶን ቪላ ወደ ለንደን ያቀናና ዌስት ሃምን የሚገጥም ይሆናል። ታዲያ በሊግ ሰንጠረዡ የሚገኘው 3ኛ ደረጃ ላይ ነው። ታዲያ ለዋንጫ ነው ፉክክሩ ወይስ ደግሞ አርሰናል ስለሆነ ነው ያስጣለው የሚለው ተጠባቂ ነው የሚለው ዩናይ ኤምሬ ኑኖ ኤስፒሪቶ ሳንቶስ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ክሪስታል ፓላስ ከማንቸስተር ሲቲ የሚያደርጉት ጨዋታ ሌላኛው ፈተና የሚቀጥልበት ጨዋታ ነው። ማንቸስተር ሲቲ በፕሬሲንግ ፉትቦል አቀንቃኞች ወይም አሰልጣኞች የሚቸገር ሲሆን ያለፉትን 5 ጨዋታዎች ከተመለከታችሁ በፕሬሲንግ ፉትቦል የሚያቀነቅኑ አሰልጣኞች የተፈተነ አሰልጣኝ ነው። በኤላንድ ሮድ እጅግ ተቸግሯል። በሊድስ ዩናይትድ የአሰልጣኝ ማን ነው? ዳንኤል ፈርከ ጀርመናዊ የፕሬሲንግ ፉትቦል አቀንቃኝ ሲሆን እጅግ ተቸግሮ 3-2 በሆነ ውጤት አሸንፎ ወጥቷል። በኤዲ ሃው በኒውካስትል ቡድን በፕሬሲንግ ፉትቦል 2-1 በሆነ ውጤት ተሸንፏል። በሊቨርኩሰን 2-2 በሆነ ውጤት ተሸንፏል። ታዲያ በስተመጨረሻ እጅግ ተቸግሮበት የነበረው ሰንደርላንድ ቡድን እንዲሁ ራሱ ኮምፓክት ሆኖ ግቦችን አስተናገደ። በፕሬሲንግ ሲወጣ ሰከንድ ሃፍ ላይ ተቸግሮ ነበረ። ክሪስታል ፓላስ በፕሬሲንግ ፉትቦል ታዲያ ማስተር ያደረገውን ግላስነርን ያገኛል። ታዲያ ግላስነር ዘንድሮ በ5ኛ ደረጃ ላይ የሚገኙ ሲሆን ዘንድሮ በሴልሃርስት ላይ የተሸነፉት ከ13 ጨዋታ በሜዳቸው ላይ ካደረጉት ጨዋታዎች መካከል የተሸነፉት በአንድ ጨዋታ እሱም በማንቸስተር ዩናይትድ 2-1 አሸናፊነት በማውንትና በዝርግዚ ጎሎች ብቻ ነው። በ2 በብሩኖ ፈርናንዴዝ አሲስቶች። ታዲያ በሴልሃርስት ተሸንፎ የማያውቀው በአንድ ጨዋታ ብቻ የተሸነፈው ክሪስታል ፓላስ ማንቸስተር ሲቲን አሸንፎ ወደ ድሉ ይቀጥላል። የደረጃ ሰንጠረዡን ያጠባል ወይስ የሚለው በጣም ተጠባቂ ነው። አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ከኛ ጋር እንደቆያችሁ ተስፋ አድርጋለሁኝ። ንስር ስፖርቶች ነን። ድንቅ አዲስን ሰብስክራይብ ያደርጋችሁ ቆዩ። ይመቻችሁ። ባይ ባይ። ፕሪዲክሽናችሁን አስቀምጡ ከስር የምንሸልም ይሆናል።